nyanga jengto yo chala አሁን ስሜ ጀንግቶዮ ቻላ ይባላለሁ akala pa chala Sudan ከፖቻላ ሱዳን ነው የመጣው ayo kichwe awoy ka አሁን የመጣችው ኮይታለ ካምቡስ መሰረት ከ20 ዓመት በላይ ኖራለች እዚህ tin mara kanya no ka man no bon kan ma do ye kene Sudan lo ranyo petier beto mara kan ka man no taw alo jito kan ka kak petier go no bera kan tawen edel lay moy taw ne nem ne ni ka idelo ci wujira ka pere kanya አሁን እዚህ የኛ ሀገር ችግር ስላለው እዚህ ለመኖር ቆይቻለሁ በአሁኑ ሰዓት እድል ላገኝቼ በፕሮጀክቱ ደጋፍ አሁን እርባታ ላይ ነው ያለው የፒኤል እርባታ ላይ ነው ያለው ደግሞ ከፍተኛ እድል ነው ያገኙ ከሁሉም ካምፖች ካፖን ዶክተር ዲፖ ከሮ ne gina kora dera ko kan betain ne kora dera ko kan kora ko tain kan utume lan mana tapto kora ko na ke jeni kora ko ma ko utu ne girbe ni nang ne ka de cham ni chana ne be gibe jo mana bera kan go nak dera ma kan doctor dipo ko ro fungi ka diep taw bada taw kar ka chane be die ko ken ne kayok አሁን ዶክተር ቢት ከመምጣቱ በፊት እኔ በረሽን ነው የሚጠቀመው የካምፑ በሚሰጠው በ15 ቀን የሚሰጠው ረሽን ተጠቀማለሁ ረሽኑ በማል ሲያልቅ ደግሞ እንጨት ለቀማ የሄድኩት ጫካ ለቀመ ሸጣለሁ ራሳ ስራ አደራለሁ ከዛም አልፎም እኔ በግሌ ራሱ እርባታ ጀመረ ነበር በጎን ያለው የነፍ የላቸው እዛ ያለው ጀመረም አጋጣሚ ይድል መጥቶም እንደገና ተደራጅተን ስራም ጀመረናል ቻና ደኮን ግኖ ምን ነው ካን ወል ገዲ ደኮን ቻና be kapure ne ngate pokoro chana de jame mechu ana wolmon ni wola chana ne be tie to na chana lum jame mon kan man ne doctor di pokoro chana be tie go ne mora ke jene na an kan pora ni de dieng ne ange to wana ne doctor di bu chana pokoro be tie go chana jo mana bera kan go chana አሁን ዲአርዳይፒ ከመምጣቱ በፊት ፈድም እንደገለጽኩት ችግር ነበር ረሽኑ በቂ አልነበረም በቂ ባለመሆኑ ልክ በማል ሲያልቅ ሌላ ስራ የለም እንጨት ለቀማ ነው የሚሄደው ጫካ ከዛ ብሩጭ እየጨመረ ሲሄድ ፍየል ለመግዛት ሞክራለሁ በግል ከዛ ያራባው የሸጥኩት ልጆቼ ያስተዳደርኩ ነበር ያስተማርኳቸው ነበር በዚህ እንትን በራሴ ማለት በሚያደርጉት ግን man chana ka pera jan nani chigir mana yano ngata wono ko nyane be project mana chola doctor deep one be ni wo na mo chane ki diep na tu ne ki diep ma daga kai kore be ni wo ne changane ko nyaka gol mu ci wujira ne ngi ki diep kore ka per na ko ya እንዳለችው ከዚህ በፊት ያው የእንስሳት ማርባት ሆነ በተለያዩ ስራዎች ላይ ለመሰማራት ፍላጎቱ ነበረኝ ከዛ ማንንም አልነበረም ዲአርዲአይፒ የሚባል ፕሮጀክት ነው መጥቶ በገንዘብም ፍየል በመግዛት እና ዶሮ በመግዛት ዲአርዲአይፒ የሚባል ፕሮጀክት ነው መጥቶ እርዳታ ያሰጡኝ ከዚህ በኋላ ለቤተሰብም ሆነ ለራሴ የተሻለ ነገር ለመስራት አቅጃለሁ ከዚህ የበለጠ አድጎልኝ በእርባታ ማለት በእንስሳት እርባታ አድጎልኝ የተሻለ ደረጃ ለመድረስ ነው ከዚህ በኋላ ምጥረው እና ዲአርዲአይፒ የሚባል ፕሮጀክት ነው እርዳታ ሰጥቶኝ የተንቀሳቀስኩ ያለ banga chana pira dang na ngewa ba mo taw det geni ni diek ma pa ko ngwen mo nyol ga ki yit ko re gena taw det gi taw abisiel da ma taw det gi taw mo dongo chana ስድስት ሞቶብናል 24 ይቀራል ነው ያለችው አንድ ላይ 30 chana ke ko jodel ko bongo ko bongin ma wachara ka pera poko ko pintaw መጀመሪያ የእንስሳቶች ጤንነት አረጋግጠን የሆነ ከደም ነገር መጥቶ ነበር ከዚህ ወደ ሕክምና ገብቶ ሕክምና በኋላ ነው ከዛ ወደ ገበያ ገብተን መሸጥ ማሰብ የምንጀምር ለምን ከዚህ በፊት የታመሙ ሁሉ ሞቷል የዳነ ያለው አሁን የተረፉት ያሉት ሕክምና አገኝቶ በቃ የተሻለ እንዲራቡ ነው እንዲራቡ እንፈልጋለን ለተሻለ ደረጃ ለመድረስ ያሉትን ተንከባከበን
ሕክምና አግኝቶ ሕክምና አግኝተዋል። ግን የወረዳው ግብርና ሕክምና አድርጎላቸዋል። ግና ግብረማ ወረዳ ግና wala kabang oke korai jodel mariu konje ka taw man kan gana chowi gibe ኦኬ ወረዳው ግብርና መጥቶ ነበር እና መድኃኒት ሰጥቷቸዋል። እና ገና ቾፓር gana chowi መድኃኒት ተሰጣቸዋል። ከተሰጣቸው በኋላ ለውጥ አለ። jo ሁቱ ኮር jo ካሲያል ቺኔ ዳክላ ማን ነው ቾፕ ገኒ ከዛ በኋላ ለውጥ አለ። በየሳምንቱ ሮብ መጥቶ እንትን ሕክምና ያደርጋሉ። አይ አላኛ ታመኛም አላኛ ጆራ ነገታም ጋር ከበዱ ዶና ገበታም ሆኖ ዶፖቹ ንግዲያል ሞታዋይ ዶና ግክርቱ ነገታም ወጣቀኞ ነው። አሁን የተሻለ ነው። እነሱ ባደረጉት የገዛ መስረት ሕክምና አሁን የተሻለ ነው። ወለንጋ ngada kebre man nagde diek mola nya dawo jira ngale maran bange jira de ngale ke diek moy taw na cha በጣም ትልቅ ተስፋ አለኝ። ከዚህ በፊት የራሴ የሆኑ የጀመርኳቸው አሉ በበራሳ መንገድ በግሏ ከዚህ በኋላ እርዳታ ከመታ ወዲህ ደግሞ ተስፋዬን የጨመረ መጣ። ከዚህ በኋላ ያለውበት ደረጃ ሳይሆን ሌላ ትልቅ ደረጃ ደርሼ በዚህ በኩል ማለት ነው በእርባታ በምናምን ልምዱ ስላለኝ ጠንክሬ በቃ የተሻለ እነዚህ እንዲራቡ እንዲያድጉ እንዲራቡ የበኩላችንና እንደማይበር እንደግልም የበኩላችን ማድረግ እንችላለን። ላኝማን ፖዋ ከራይቻና ኬለና ነ ሜቴጅ ማራነ ነ ፐር ጁሪ ጆር ነ ነ ጆሬ ጃና ሜቴጅ ማራ ጆሬ ጆሮ ክርቻና ማራ ዋል ክርተርኝ ማራ ፐሬ ጆር ከፐርንጎ ዶክተር ዲባ ማን ፖዋ ወይ ማራ ቻው ባንዴ ያው ዶክተር ዲ በጣም እናመሰግናለን። ትልቅ ነገር አድርጎልናል። መጀመሪያ ከትንሽ ነው የጀመርነው። እኛ የጀመርነው ነገር አይቶ እኔ ያህል እርዳታ በማድረጉ በጣም ልባችን እናመሰግናለን። ከዚህ በኋላ ደግሞ የሆነ ነገር መጠየቅ እንፈልጋለን ከነሱ። እነዚህ አሁን ወደ ሩቅ ቦታ ነው ሄደው ለግጦሽ ለሳር ስለዚህ ለክትትል ሊያመች ዘንድ የተወሰነ ወይ ሳይክል እርዳታ ቢያደርግልን ለክትትል ወደ ጫካ ወደ ሩቅ ጫካ እንዳይገቡ ፍየሎቹ ለክትትል እንዲያመች የብስክሌት እርዳታ ቢያደርግልን ጥሩ ነው የምትለው እና በጣም እናመሰግናለሁ ያለችው ዶክተር ዲብ። ከዚህ በፊት እንደዚህ አይነት ድርጅት አገኝተን አናውቅም። እንትን ለበታች አስቦ የነገር እርዳታ ለማድረግ ለመጀመሪያ ጊዜ ነው አለችው። ngate ngade ko ya ko mo na ከበርጋ ቦናን ማይበር